አሁን 30ዎች ውስጥ ነኝና ሴቶች እድሜያችሁን ማመን ተጀመራችሁ እንዴ ምናምን እንዳትሉ ደግሞ ሽበቱን ላውጥቻለሁ እና በሀያዎቹ ባውቀው ኖሮ ህይወት እንደዚህ አትከብደኝም ብዬ የማስባቸውን 3 ነገሮች ላጋራችሁ። የመጀመሪያው ምንድነው? ሀያዎቹ ኢትስ ዘ ቤስት ዲኬድ ኦፍ ዮር ላይፍ ይባላል አይደለ? በአባባል ደረጃ ምርጡ በህይወት ውስጥ ያለ ዲኬድ ነው ይባላል። ግን እንዴት ነው ነገሩ ስታስቡት? ገና ከሃይስኩል ከወጣችሁ 2 ዓመታችሁ ነው። ከቤተሰብ ተለይታችሁ ወይ ካምፓስ ውስጥ እያችኋል ወይ ስራ ጠፍቶ እየተንከራተታችሁ ነው። ለታክሲ ምናምን ከቤተሰብ እየተቀበላችሁ ያላችሁበት ጊዜ ነው። ወይ ስራ ከጀመራችሁ ደግሞ በጣም የሚያስጠላ ወርስ ጆብ ሊሆን ይችላል። የመጀመሪያ ጆባችን ያው ቤስት ላይሆን ይችላል። ያገኘነው ውስጥ ነው የምንገባው እና ቀላል አይደለም። ሀያዎቹ እንደምናስበው ዮር ፈርስት ብሬክአፕ ሊሆን ይችላል። ሪሌሽንሽፕ ውስጥ ከሆናችሁም ከጓደኞቻችሁ ጋር ልትራራቁ ትችላላችሁ። በካምፓስም ከዛ በስራም እና ብዙ ለውጦች ያሉበት ዲኬድ ነው እና ቀላል ይሆናል ብላችሁ እንዳታስቡ። እንደውም ማለት ነው እመኑኝ ከዛ በኋላ ያሉት ሂሮችን አሁን በ30ዎች ውስጥ በጣም አም ፉልፊልድ በቃ በጣም ነው ህይወቴን የምወደው። አሁን ያለውን ሲዝን ኦፍ ማይ ላይፍ በጣም ነው የምወደው እና ኢት ጌትስ ቤተር የመጨረሻው በቃ ምርጡ ይሄ ነው እና ለምንድን ነው እኔ እንደዚህ ህይወት የከበደችኝ ብላችሁ እንዳታዝኑ። እና ሁለተኛው ደግሞ ፍሬንድሺፕ ነው። በጣም ፍሬንድሺፖቻችንን ከቲኔጅ ይራችን ጀምሮ በጣም ቫሊዩ እናደርጋለን አይደለ? ግን 3 አይነት ፍሬንዶች አሉ። ዲስከቨር እንዳረኩት ከሆነ የመጀመሪያው በደስታችሁ ብቻ የሚገኙ ጓደኞች አሉ። በደስታችሁ ላይ በቃ ያሟሙቃሉ፣ አለሁ ይላሉ። የሆነ ነገር ሲገጥማችሁ ግን ዞር ስትሉ የሉም እነዛ ሰዎች። ሁለተኞቹ ደግሞ ለሀዘናችሁ የሚደርስላችሁ አሉ። ከዛ በኋላ ግን ሲሳካላችሁ እስቲል ከዓመት በኋላ ራሱ ስለዛ ስላሳዘናችሁ ስለተጎዳችሁበት ነገር ነው እንጂ የሚጠይቋችሁ ስላጋጠማችሁ ደስታ ምናምን ማወቅ አይፈልጉም። አይገኙላችሁም የደስታችሁ ቀን። ሌላ ሶስተኞቹ ደግሞ ለሁለቱም የሚገኙ አይነት ፍሬንዶች አሉና የትኛው ነው ይሄ ጓደኛዬ እና ምን ያህል ታይሜን ኢነርጂን እንደዚህ አይነት ጓደኞች ላይ ኢንቨስት ማድረግ አለብኝ ወይስ ለነዛ የምሰጠው ሰዓት ልክ ነው የሚለውን እዩትና አመዛዝናችሁ ወስኑ። እና ፍሬንድሺፖች ጥሩ ከሆኑ ይቀጥላሉ፣ ካልሆኑ ደግሞ አብዛኞቹ ይቀንሳሉ። እየቀሩ ነው የሚሄዱት እድሜያቸው ሲጨምር እና አላስፈላጊ ሳክሪፋይስ እንዳትከፍሉ። ሶስተኛው ደግሞ የምንማረው ትምህርት ወይም የምንሰራው ስራ ነው እና ያው እኛ ሀገር የሆኑ የተወሰኑ ፊልዶች ውስጥ ነው አይደለም የምንገባው። ዩኒቨርሲቲ የምንገባ ከሆነ ወይ ኮሌጅ የምንገባ ከሆነ ማለት ነው እና ያው በፋሚሊ ስር ነን። ፋሚሊ ነው እየከፈለ የሚያስተምረን ኦር ገንዘብ ዩኒቨርሲቲ እየላከ ቢሆን የሚያስተምረን ፋሚሊ ነው እና ወይ እነሱ የመረጡልን ፊልድ ውስጥ ገብተን ሊሆን ይችላል፣ ወይ እኛ ሳናውቀው ጅስት አንዱ ጋር ገብተን ሊሆን ይችላል እና ላንወደው እንችላለን። እና ካልወደን ነው አንድ ማሰብ ያለብን። ይሄ እንደውም ለኔ ነው በደንብ ከእናንተም አልፎ ለኔ በጣም ይጠቅመኝ ነበር። ይሄንን ባቅ ኖሮ ትምህርቱን ከጠላችሁት ጥሩ ላትሆኑ ትችላላችሁ አይደለ? ግን ምክንያቱ ስለጠላችሁት ነው ጥሩ ያልሆናችሁት ትምህርቱ ላይ ወይስ ትምህርቱ ላይ ጥሩ ስላልሆናችሁ ነው የጠላችሁት የሚለውን ፊገር አውት ማድረግ አለባችሁ። ስፔሻሊ ስማርት ኪድ የነበረን ኢዝሊ ነገሮችን አኮምፕሊሽ የምናደርግ የነበረን ልክ ሀያዎች ውስጥ እኛ ግን ያንን ስኪል ዲቨሎፕ አላደረግነውም አይደለ? ፐርሰርቪር ማድረግ የሚሰለች ነገር ላይ እየደጋገሙ ሃርድም ቢሆን እሱን ለማለፍ መጣር አልለመድንም። በቃ ዊርጅ ስማርት ስንሆን ዝም ብለን ስማርት የሆንን ነው አይደል የሚመስላል። ግን ከስማርትነስ ሃርድ ወርክ ይበልጣል ሁል ጊዜም ማለት ነው። እና ሃርድ ወርከር ለመሆን እንጣር። ያውም የምንጠላው ነገር ላይ ደግሞ ሰክሰስፉል መሆን ኢትስ ሞር ኢምፖርታንት። ምክንያቱም የምንወደው ነገር ላይማ ሰክሰስፉል ለመሆን እኮ በጣም ቀላል ነው። ምንም ኢነርጂ አይፈጅብንም። እና እሱን ፊገር አውት እናድርግ። ከካምፓስ ወጣን እንበል፣ ከዛ ስራ ጀመርን። ካልወደድ ነው ግን ስቲል የመቀየር እድል አለን። ቼንጅ ዮር ማይንድ አት ኤኒ ፖይንት። ህይወት የኤክስፐሪመንቶች ውጤት ናት። ዝም ብሎ አንድ ነገር ስለተማራችሁ በዛው መቀጠል የለባችሁም። ኢፍ ዩ ሃቭ ዘ ፕሪቪሌጅ መቀየር ትችላላችሁ አት ኤኒ ፖይንት ማለት ነው። ይህን ያህል እድሜ ይሄ ሳንክን ኮስት ፈለስ የሚሉት አለ አይደለ? የሆነ እድሜ ይሄን ያህል እዚህ ነገር ላይ ስላባከንኩኝ በዛው መቀጠል አለብኝ። ኢቭን ሪሌሽንሽፕ ውስጥ ከዚህ ከሃይ ስኩል ጀምሮ አብረን ስለሆንን አሁን ምንም ፊቸር ባይታየኝም ይህን ያህል እድሜ አብረን ስላቃጠለን በዚሁ መቀጠል አለብን የሚል ነገር የለም። ትምህርታችሁንም መቀየር ትችላላችሁ፣ ስራችሁንም መቀየር ትችላላችሁ፣ ሪሌሽንሽፓችሁንም አት ኤኒ ፖይንት መቀየር ትችላላችሁ። እነዚህ 3 ዋና ዋና ነገሮች ናቸው። ወደፊት ደግሞ ነው ፋሚሊ ከሆናችሁ ሰብስክራይብ ካረጋችሁ ብዙ ነገሮችን አብረን እንማራለን። ይሄኛው ከተመቻችሁ እዚህኛው ጋር ያለ ቪዲዮ አለ፣ እሱም በጣም ትወዱታላችሁ ብዬ አስባለሁ። አብራችሁን ይሁኑ። ባይ ባይ።